ይቅርታ የኔ ቆንጆ ማንን ፈልገሽ ነው እንዴ ቆይ ይሄ ያቶ በስንቱ ቤት ነው አላላችሁኝም እንዴ አዎ የበስንቱ ቤት ነው ግን አንቺ ማን እንበል እኔ የኔ ይባላለሁ የኔ በስንቱ የኔ በስንቱ ነው ያልሽው ገባኛል በስንቱ ከባድ ስም ነው በዚህ ስም ምክንያት ትምህርት ቤት ያየሁት መከራ ነው ብቻ ነው አይገርም እዚህ ምድር ላይ ካንተ ሌላ በስንቱ አለ ኦኬ በስንቱ ማለት አንተ ነህ ቆይ በስንቱ ያልሽው ያንቺ አባት የት ነው ያለው አሁን በስንቱ ነኝ አላልክም እንዴ አሁን ነኝ እና እኮ ማለትማ አባቴ በስንቱ ማለት አንተ ነህ ማለት ነው ጉድና ጅራት ያንቺ አባት አቶ በስንቱ ከናቴ ካወጣሽ ጋር የዛሬ ሳምንት ተነጋግረው የለ እንዴ ጉድና ጅራት ከማናት እናትሽ ምንድነው የተነጋገርኩት እናቴ ያወጣሽ ደሞ እንጉላል ትሄድ ስለሆነ እኔ ካንተ ጋር እዚህ ለመኖር ደመጣ አልተነጋገራችሁ እኔ ጉድና ጅራት ባካ ወደዛ ወሰድና ወደዛ ጣለልኝ ላይ ተነፍሳል እንዴ ምንድነው የምትይው አንቺ እኔ ምንም አልገባኝ ቆይ አንተ በስንቱ ነህ አይደል አዎ በስንቱ ነኝ በስንቱ ቅጣው ነህ አይደል በስንቱ ቅጣው ነኝ እና